አጋንንት ወይም እርኩሳን መናፍስት በማን ስም ነው የሚወጡት? በመጽሐፍ ቅዱስ መሰረት አጋንንት የሚወጡትና ድል የሚነሱት በኢየሱስ ክርስቶስ ስም ማለት በክርስቶስ ስልጣን ብቻ ነው። የኢየሱስ ክርስቶስ ስም ማለት የክርስቶስ አምላካዊ ስልጣን ወይም ዲቫይን ኦቶሪቲ ነው። ይህንን ትምህርት በተመለከተ መጽሐፍ ቅዱስ የሚከተሉ ዋና ዋና ነጥቦችን ያስቀምጣቸዋል። አንደኛ፣ የኢየሱስ ክርስቶስ ስም ስልጣንን። በመጽሐፍ ቅዱስ ውስጥ አጋንንት በኢየሱስ ስም መውጣታቸውን በማያሻማ መልክ ያስረዳናል። የኢየሱስ ክርስቶስ ስም ዝም ብሎ መጠሪያ ሳይሆን ስልጣን፣ ማንነትና ኃይልን ያመለክታል። ለዚህ ማሳያ የመጽሐፍ ቅዱስ ክፍሎች የሚከተሉ ናቸው። አንደኛ፣ ሉቃስ ወንጌል ምዕራፍ 10 ቁጥር 17 ሰባውም ደስ ብሏቸው ተመለሰው፣ ጌታ ሆይ አጋንንትስ እንኳን በስም ተገዝቶልናል አሉ። በዚህ ክፍል መጽሐፍ የሚያስረዳን አጋንንት ወይም እርኩሳን መናፍስት እንኳን ለኢየሱስ ስም መገዛታቸውን ነው። ያ ማለት የኢየሱስ ስም ዝም ብሎ መጠሪያ ሳይሆን ስልጣንና ኃይል እንደሆነ ነው። ሁለተኛ፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ነው። ያመኑትንም እነዚህ ምልክቶች ይከተላቸዋል፣ በስሜ አጋንንትን ያወጣሉ። ይህ የመጽሐፍ ቅዱስ እንደሚያስረዳን ከሆነ እርሱን የሚከተሉ በስሙ ማለት በኢየሱስ ስም አጋንንትን እንደሚያወጡትን ነው። በስሙ አጋንንት ይወጣሉ ማለት ለኢየሱስ ክርስቶስ አምላካዊ ስልጣን ይገዙታል ማለትም ነው። ሌላው ደግሞ ከታድሶ ቴዎሎጂ ወይም ሪፎርምድ ቴዎሎጂ እይታ አንጻር መመልከት እንችላለን። የሪፎርምድ ቴዎሎጂ ትኩረት ሁልጊዜም ክርስቶስ ሴንተሪክ ወይም ክርስቶስን ማዕከል ያደረገ እና ሶላ ዲዮ ግሎሪ ወይም ክብር ሁሉ ለአምላክ ብቻ በሚሉት መሪዎች ላይ የተመሰረተ ነው። ስለዚህ አጋንንት ማውጣት ወይም መንፈሳዊ ውጊያን በተመለከተ የሚከተሉ መስመሮችን ያሰምሩበታል። አንደኛ፣ የክርስቶስ ፍጹም ድል። ክርስቶስ በመስቀል ላይ በሞቱና በትንሣኤው የጨለማ ኃይልን ሙሉ በሙሉ ድል አድርጎታል። አማኞችም አጋንንት የሚያወጡት በራሳቸው ልዩ የፈውስ ወይም የማውጣት ስጦታ ሳይሆን ክርስቶስ አስቀድሞ በፈጸመው ድልና በስሙ ስልጣን ላይ በመቆም ብቻ ነው። ሌላው የሰው ሚና አለመኖር። በታድሶ አስተምሮ ይሁን በመጽሐፍ ቅዱስ አጋንንት የሚወጡት በሰውየው ጩኸት ዘዴ ወይም ቅዱስ በሚባሉ ቁሶች ማለት እንደ ዘይት፣ ጨርቅ ወይም ጸበል ሳይሆን በኢየሱስ ክርስቶስ ስምና ሉዓላዊ የእግዚአብሔር ኃይል ብቻ ላይ ነው። ሌላው የወንጌል ኃይል። ወንጌል የእግዚአብሔር ኃይል ነው። ለዚህ ነው ብዙ ጊዜ በታድሶ አብያተ ክርስቲያናት ውስጥ ትልቁና ዋናው የአጋንንት መውጫ መንገድ የእግዚአብሔር ቃልን ወይም ወንጌልን በቅንነት መስበክና መጸለይ እንደሆነ በትኩረት የሚታመነው። ወንጌል የእግዚአብሔር ቃል የእግዚአብሔር ኃይል ነው። አጋንንትም መቋቋም የማይችሉት የኢየሱስ ክርስቶስ ስም ወይም የክርስቶስ ስልጣንን ነው። ምክንያቱም ብርሃን ሲመጣ ጨለማው በራሱ ጊዜ ይሸሻል። ሌላው መታወቅ ያለበት ያለ እምነት ስሙን አለመጠቀም። መጽሐፍ ቅዱስ የኢየሱስ ስም እንደ አስማት ወይም የማስገደጃ ቀመር መጠቀም እንደማይቻል ያስጠነቅቃል። ሐዋርያት ሥራ ምዕራፍ 19 ቁጥር 13 እስከ 16ን ስናጠና የአስቄዋ ልጆች የነበሩት አይሁዳውያን ክርስቶስን ሳያውቁትና ሳይከተሉት ጳውሎስ በሚሰብከው በኢየሱስ ስም አዛቸዋለሁ እያሉ አጋንንትን ለማውጣት ሲሞክሩና ክፉ መንፈስም ኢየሱስን አውቃለሁ ጳውሎስንም አውቀዋለሁ እናንተ ግን እነማን ናችሁ አላቸው። ሰውየውም ዘሎባቸው ማለት እርኩሳን መናፍስት ያደረበት ሰውየውም ዘሎባቸው አቆሰላቸው ብሎ መጽሐፉ የሚያስተምራል። ባጭሩ በአስቄዋ ልጆች ታሪክ ላይ እንደምናየው የኢየሱስ ስም እንደ አስማት የመድገም ቃል ሳይሆን ከራሱ ከኢየሱስ ክርስቶስ ጋር ባለን እውነተኛ እምነትና ግንኙነት ላይ የተመሰረተ
ስልጣን መግለጫ ነው። ስለዚህ አጋንንት የሚወጡት በኢየሱስ ክርስቶስ ስም ስልጣን ብቻ ነው። በሐዋርያት ሥራ ምዕራፍ 19 ቁጥር 11 እስከ 12 ላይ የተጠቀሰው የሐዋርያው ጳውሎስ ጨርቅ ወይም የፊቱ መጥረጊያና ልብስ ሰዎች የሚፈወሱትና አጋንንት የሚወጡት በመጽሐፍ ቅዱስ እይታ ከኢየሱስ ክርስቶስ ስም ስልጣን ውጪ ተነጥሎ አይታይም። ማለት በዚህ በሐዋርያት ሥራ ምዕራፍ 19 ቁጥር 11 እስከ 12 ባለው ላይ የተጠቀሰው የሐዋርያው ጳውሎስ ጨርቅ ማለት የፊቱ መጥረጊያና ልብሱ ሰዎች ፈውሱና አጋንንቱን ማውጣቱ በመጽሐፍ ቅዱስ እይታ ከኢየሱስ ክርስቶስ ስም ስልጣን ውጪ ተነጥሎ ሊታይ አይችልም። ይህ ክስተት ከኢየሱስ ክርስቶስ ስም ጋር ማገናኘት እንዴት ልንረዳው እንደምንችል የሚከተሉ ነጥቦች መመልከት እንችላለን። አንደኛ፣ የኃይሉ ምንጭ ክርስቶስ እንጂ ጨርቁ አልነበረም። ክፍሉን ስናነብ ወይም ስናጠና መጽሐፍ ቅዱስ ኃይሉን ለማን እንደሚሰጥ ግልጽ ያስቀምጥልናል። እግዚአብሔርም በጳውሎስ እጅ ድንቅ ታምራትን ያደርግ ነበረ ይላል ሐዋርያት ሥራ ምዕራፍ 19 ቁጥር 11። በዛው ምዕራፍ ላይ እግዚአብሔርም በጳውሎስ እጅ ድንቅ ታምራትን ያደርግ ነበረ ብሎ ኃይሉን የሚሰጠው ለእግዚአብሔር እንጂ ለጳውሎስ ጨርቅ አይደለም። ተአምራቱን ያደረገው እግዚአብሔር ነው። ጳውሎስና ጨርቁ ግን እግዚአብሔር የተጠቀመባቸው መሳሪያዎች ብቻ ናቸው። ጳውሎስም ጨርቁም ሁለቱም እግዚአብሔር በእነርሱ በኩል አልፎ የተጠቀመባቸው መሳሪያዎች ናቸው። ጨርቁ በራሱ ምንም አይነት መለኮታዊ ኃይል ወይም አስማታዊ ፖቴንሻል ወይም ቅዱስ ቁስ አልነበረም። ፈውሱ የመጣው በጨርቁ አማካኝነት ሳይሆን በጳውሎስ ሕይወት ውስጥ በነበረውና ጳውሎስ በሰበከው በኢየሱስ ክርስቶስ ስም ኃይል ብቻ ነው። ሌላው ከክርስቶስ ስም ጋር ያለው ቀጥተኛ ትስስር። ይህ የጨርቅ ፈውስ ታሪክ የተጻፈበት ሙሉ ክፍል ወይም ኮንቴክስት ስናየው ትኩረቱ ሙሉ በሙሉ የኢየሱስ ስም ከፍ ማድረግ ላይ እንደሆነ እንረዳለን። የአስቀዋ ልጆቹ ውድቀት ቁጥር 13 እስከ 16 ላይ ልክ ከዚህ የጨርቅ ታሪክ ቀጥሎ የአስቀዋ ልጆች የኢየሱስን ስም ያለ እምነት እንዴት አስማት ቀመር ሊጠቀሙበት ሲሉ አጋንንቱም እንዳሾፈባቸው እናያለን። ይህ የሚያሳየው ተአምራቱ የቁስ ወይም የቃላት ድግግሞሽ ሳይሆን ከክርስቶስ ጋር እውነተኛ ግንኙነት የመያዝ ጉዳይ ብቻ ነው። ሌላው የክርስቶስ ስም መክበር ቁጥር 17 ላይ ይህ ሁሉ ከሆነ በኋላ የመጽሐፉ ጻፊ ሉቃስ ማጠቃላይ አድርጎ ሲያስቀምጥ ፍርሃትም በሁላቸው ላይ ወደቀባቸው፣ የጌታም የኢየሱስ ስም ተከበረ ይላል። ልብ ማለት ያለብን ነገር መጽሐፍ የሚለው የጳውሎስ ጨርቅ ወይም ራሱ ጳውሎስ ሳይሆን የከበረው የኢየሱስ ስም ብቻ ነው የከበረው። ይህ የመጽሐፍ ቅዱስ ታሪክ ዛሬ ላይ ካሉ አንዳንድ ልምምዶች ለምሳሌ ጨርቅ፣ ዘይት፣ ጸበል ወይም ውሃ በመሸጥና በማደል ተአምር እንሰራለን ከሚሉ አካሄዶች በጣም ይለያያል። ልዩ የሐዋርያት ዘመን ምልክቶች ኦር አፖስቶሊክ ሳይንስ ይህ ክስተት በቤተ ክርስቲያን በመጀመሪያ ላይ ሐዋርያት የክርስቶስ እውነተኛ እንደራሶች መሆናቸውና የሚሰብኩም ወንጌል እውነተኛ መሆኑን እግዚአብሔር ለማረጋገጥ ማለትም the authenticated authority of the gospel ማለት እነሱ እየሰበኩ ያለው ወንጌል የእግዚአብሔር የራሱ ወንጌል እንደሆነ እግዚአብሔር ለማረጋገጥ ያደረገው ልዩና ድንገተኛ ተአምር ነው። ሌላው ኤፌሶን ባህልን መጋፈጥ። ኤፌሶን በአስማት በጠንቋዮችና በጣዖት አምልኮ ማለት በአርጤሚስ
የታወቀች ከተማ ነበረች። ሕዝቡም በቅሶችና በአስማት ያምን ስለነበረ እግዚአብሔር የእነርሱ አስማት በበለጠ ኃይል በጳውሎስ ልብስ እንኳን ሳይቀር ድንቅ በማድረግ የክርስቶስ የበላይነትን አሳይቷል። ይህ ማለት ግን ፎርሙላ አለመሆኑ ነው። ጳውሎስ ራሱ ይህንን ነገር የፈውስ አገልግሎት ስልት አድርጎ አልወሰደበትም። ማለትም በኋላ ላይ ጢሞቴዎስ ሲታመም ጨርቅን አላከለትም። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ጢሞቴዎስ ሲታመም ይህንን ላይ ሲፈውስ የነበረውን ጨርቁን እንደ ፎርሙላ በመጠቀም ድግግሞሽ አድርጎ ለጢሞቴዎስ አላከለትም። ወይም ጤሮጲሶስን ሲታመም ሚላጥያን ትቶ ሄዷል እንጂ ይህንን ደጋግሞ አላደረገም። ስለዚህ ይህ ክስተት ዛሬ በየቦታው የምንደጋገም ቀመር አይደለም። ለማጠቃለል ያክል የጳውሎስ ጨርቅ የፈወሰው በውስጡ ይዞት በነበረው ቅዱስ ሳይሆን እግዚአብሔር በኤፌሶን ከተማ የኢየሱስ ክርስቶስ ስም ከአስማተኞች ሁሉ በላይ መሆኑን ለማሳየት በሚጠቀምበት ልዩ መለኮታዊ አሰራር ነው። ኃይሉ የኢየሱስ ስም እንጂ የጨርቁ አልነበረም። አጋንንትም የሚወጣው በኢየሱስ ስም ማለት በአምላካዊ ስልጣን ነው እንጂ የኢየሱስ ስም ዝም ብሎ መጠሪያ ሳይሆን ስልጣን ስለነበረ ነው። ለዚህ ነው አጋንንት የሚወጡት በኢየሱስ ክርስቶስ በስሙ ስልጣን ብቻና ብቻ ነው። ጳውሎስም የጳውሎስም ጨርቅ እንደፈወሰ የሚናገረው የመጽሐፍ ቅዱስ ክፍል እግዚአብሔር ጳውሎስም ይሁን የጳውሎስን ጨርቅ እንደ መሳሪያ መጠቀሙ እንጂ በጳውሎስም ይሁን በጳውሎስ ጨርቅ ልዩ የፈውስ ኃይል አልነበረም። ፈውሱ የነበረው በጳውሎስ ውስጥ በሚሰራው በኢየሱስ ክርስቶስ በስሙ ስልጣን ውስጥ ብቻና ብቻ ነበር።